Hi, እንዴት ነሽ? ሰላም ነው ደህና ነሽ? አለሁ ጋይስ። ደህና ነኝ። እንዴት ነህ? አላ ሰላም ነው። እህ እንዴት ነበር ሳምንትሽ? አሪፍ ነበር። እረፍት አድርጌ ነበር ትንሽ። አዎ እንዴ፣ ከዛ በኋላማ እረፍት ያስፈልግ ነበር። በደንብ አረፍሽ? እኔ የምልህ ግን ለነገሩ አንተ አልይዝልህም፣ ምክንያቱም ለመጀመሪያ ጊዜ ነው ጌም የተጫወትከው የቀጠረው። ምንድን ነው አንድ ወር ሙሉ አመት ሙሉ ልታወራበት ነው? የኔና አንቺን ጌም ኦልሞስት ከሁለት ሳምንት ሆነው። እንዴ ምን ሆነሻል? ገና እኮ ነው። ገና መቼ ተወራ? ይኸው ደረቅ ሴሌብሬት እኮ አላደረግም። ይኸው እየደረግክ ነው። እዛው እያደረቀ ነው። እንዴ እድሜ አውራበት እንግዲህ እኛ እሱ ወስደን ሌላ ነገር ጀምረናል። ምን ጀመራችሁ? መንገር አለብን ለእኔ እና ከኔ አሁኑ ብዙ ነገር ትደብቂያለሽ ብለሽ ሰላም ነው። ግን ምንድን ነው? ምን ልታዘዝ አሁን? እኔ ምንድን ነው የመጣኸው? ምን ታደርጊ? ምን ማድረግ ምን መታዘዝ ትችያለሽ? አውራ። ምን ላውራ? ምን ልታወራ ነው የመጣኸው? አይ እኔ እንዴት ነሽ ልልሽ ነው። ትላንት ደግሞ እንትን ለምን ነበር? በጣም ደህና ነኝ። ያው እንደምታይ አንተ እንዴት ነህ? እኔም ደህና ነኝ። በጣም አምሮብኛል። በህይወቴ ደስተኛ ነኝ ካሸነፍኩሽ በኋላ። ከመተኛ በፊት ለ30 ደቂቃ ነው ስቃለሁ። ጠዋትም ስነሳ ከቁርስ በፊት ለ30 ደቂቃ ስቃለሁ። ይሄ አሁን ከጌሙ በኋላ ነው። ከጌሙ በኋላ ሰይፉ እዚህ ታዲያስ አዲስ የሚባል ፕሮግራም አለ። ሰይፉ ጠይቆኝ ነው ማነች አብራ የተጫወተች ልጅ አለኝ። ምን ነው ስለው አይሚን እንዴት አታውቅም ወይ? ስለአንተ ማን እንደሆን ከአንተ አታውቅም ወይ? እንዴት አለ ሲለኝ አይ ኢትዮጵያዊ አይደለችም አታውቅም። እኔ ማን እንደሆንኩ አታውቅም አልኩት። ለዛ ነው የተጫወተችው አለ። ከዛ አዎ አልኩት። አሁን ግን አውቃኛለች አልኩት። እሺ ከዛስ? ከዛ አንዳንድ ነገር አወራና በቃ እንትናደ ስለ ጌሙ። ኦኬ እሺ። እንትን ግን ታውቂያለሽ ይሄ ሪያል ማድሪድ ከዶርትመንድ የሻምፒዮንስ ሊግ ጨዋታ ያን ቀን ግጥም ያልነበር? ያንን ጨዋታ ስቴዲየም ገብቶ ያየው ስንት ሰው ነው ታውቂያለሽ? አላቅም። ብዙ ኳስ አልከታተልም ነው እኮ 90,000 ሰው እኮ ነው። እሺ እና የኔና አንቺን ጨዋታ ስንት ሰው ነው ያየው ታውቂያለሽ? 100,000 ምናምን። እሱማ ቁጭ ብሎ ያየው ነው። መጨረሻ ላይ ልክ ገብቶ ያየው በአጠቃላይ 1.1 ኦኬ። ለዛም እንደ ሻምፒዮንስ ሊግ ፍጻሜ ጨዋታ ነው ያ ሁሉ ሰው ያየሽ። ከኔ ጋር አንድ ላይ ያየን ሁለታችንን። አማረብሽ ግን ከኔ ጋር ጌም ከተጫወትሽ በኋላ 100,000 ሰው ስላገኙ እኔ እንጃ። ኤፊ ግን ደህና ነው፣ በጣም ደህና ነው። ምንም ልቡንም ምኑንም አያማውም፣ ደህና ነው። አረ በጣም አሪፍ ነው። ምን ነው ኤፍ ላይ ሄድክ ደግሞ? አይ ኤፊ በጣም በቃ ሁሌ እኔና አንቺ ጌም 2 ወር ይዘን ሁሌ እየመጣ በኮመንት ተዘጋጅ ለመሸነፍ ይለኝ ነበር። እንዴ ያንተም እኮ ብዙ ይላሉ እና ምን ነው አንተ አሁን ግን ስለ ጌሙ ልታወራ ነው የመጣኸው? አይ እኔ የኔና አንቺን ወዳጅነት፣ ግንኙነት፣ ጓደኝነት እንዴት
ማስቀጠል የሚቻልበትን መንገድ ለመነጋገር ነው የመጣሁት። እንዴት አድርገን እናስቀጥለው? ፖስተሩ ያምራል እንዳልኩሽ አይደል? በጣም እንደውም ከኛ ፖስተር በኋላ ልክ እንደሱ እየሰሩ ነው ሌሎቹ። እውነቴን ነው ግን የእውነት እውነቴን ነው ተሰርተዋል። እንደውም እንደኔና እንዳንቺማ አያምርም፣ እርግጠኛ ነኝ። ያው እሱማ ሰዎቹ አያምሩም እንደኛ። ፖስተሩ ግን የኛ ልክ የኛ እንትን ላይ አድርጎ ሰርቶታል። ሰዎቹ ግን እንደኔና እንዳንቺ አያምሩ። እስቲ ያሳይኛል አንቺ ጋር ፖስተሩ የነሱ የለኝም። እዚህ የሆነ ቲክቶክ ላይ ያየው ነበር፣ እዛ ቅድም ያየሁት። አንድ ከማች ስታሳዝን ግን ይላሉ። እኔም በጣም ነው እውነት። ምን አሉ? ስታሳዝን ግን አሉ። ለምንድን ነው የማሳዝነው? እኔ እንጃ። ለምንድን ነው የምታሳዝነው? ማክሲም ንገሩኝ፣ ልጠይቃቸው። ፕሊዝ። ለምንድን ነው የምታሳዝነው? ንገሩ። አንጀት ትበላለች። አንቺ ለምንድን ነው የሰው አንጀት የምትበይው? አንጀት መብላት ትፈልጋለሁ በጣም ግን ለምንድን ነው የማሳዝነው? አንጀት ትበላለች፣ ታሳዝናለች እኮ አንድ ነው መሰለኝ። ለምንድን ነው የሰው አንጀት የምትበይው አንቺ? ምን ላድርግ? እንዲህ አድርጎ ፈጥሮኝ እኮ ነው። እኔም አንጀት የለም። አሁን ለካ አንቺ ነሽ የበላሽው። ወይኔ እኔ ማለት ነው ኮሜንት እያዩ ላለመሳቅ ስሞክር ነበረ። አሁን ግን አንተ ማለት ነው ኤንወይ እኔ ለአንተ ደስ ነው ያለኝ፣ ምክንያቱም ለመጀመሪያ ጊዜ ቢግ ማች እኔ ከዚህ በፊት ተጫውቼ ነበር። አንተ ግን ለመጀመሪያ ጊዜ ስለሆነ ባሸንፍ ካሁን ይሆናል አይደል? በዛው ትጠፋለህ ብለን ነው ያላሸንፍን፣ አውቀን ነው። በጣም ነው ደስ የሚላዝ ነው። በእንደዛ ነው እንደምንታወቀው። አንቺ እኮ ባይዞ ባለፈው የአንቺ የሚያሳዝነኝ አሁን ይኸው እንደውም እዚህ ልጁ ግን ታዋቂ ነው ወይ ኢትዮጵያ ይቅርታ እኔ አላውቀውም ምናምን ያሉ ነው። ራስህን አስተዋውቅ። አይ እነሱን ታያቸው። እኔ የአንቺ ሽንፈት የሚያሳዝነኝ አንድ ሽንፈት አይደለም፣ ሁለት ነው። ጌሙን ተሸነፍሽ፣ ከዛን ደግሞ በፍቅር ተሸነፍሽ። አንድ ጥያቄ ልጠይቅህ ይቻላል? በፍቅር የተሸነፈ ነው የሚመላለሰው ወይስ ያሸነፈው? ማን የተመላለሰው? እንግዲህ አሁን ነው አንተ ልክ የመጣ። እኔ ምን መሰለሽ ትፈርድ። አሁን አንቺ ታሳዝኛለሽ። ለምን እንዳሉሽ ታውቂያለሽ? ትፈሪያለሽ በጣም መናገራችን እኔ የማውቀው አንድ ሰው ከፈራ ቪዲዮ ከፍቶ እንደዚህ ማውራት አይችልም። ኢቭን ካለ ቪዲዮ ራሱ ማውራት አይችልም በደንብ። የአንቺ ፍርሃት እንደዚህ የቪዲዮ ፍርሃት አይደለም፣ ስሜትን አውጥቶ የመናገር ፍርሃት። በጣም ኢጎ ስላለሽ ለፍቅር ስብር ብሎ ፍቅርን የመግለጽ እንትን ያለብሽ። የሆነ ቀዝቀዛ ውሃ ካለ ፊትህ አድርግበት። ህልም እያለምት ነው ሳትተኛ እንደ ዶሮ እኮ ነች ሳትተኛ ህልም የምታልመው። ወይ አማርኛ ከበደኝ እኮ። ወይ አማርኛማ እቺ አሪፍ ነው አማርኛ የገባህ ነው። እኔ የኔ የግል ጥረት እኔ ሰዎችን ሳይናገሩ ነው የምረዳው እንጂ አማርኛሽ ጥሩ አይደለም። አሁን እኮ እየደነገጥሽ ነው። አንዴ ዝም ልበልና ተረዳኝና ንገረኝ። እሺ አንዴ ዝም ልበል።
ወይ አንዴ ዝም እኔ የምልሽ መክሲም ቦይፍሬንድ አለሽ እንዴ? ምን አገባ? ለጠቅላላ እውቀት ምንድን ነው የምታደርገው? ምን እያደረክ ነው? ምን ነው ድፍረት ብቻ እንዴ? በጣም እየተዳፈርክ ነው እኮ። ምን አገባ? አሁን ቢኖረኝ ባይኖረኝ ለምንድን ነው እንዲሁ ሲመስለኝ እኔ ድሮ ነበረሽ ከዛ እኔን ከጌሙ በኋላ ይመስለኛል። ግን ራቼ አንድ ነገር ልጠይቅህ፣ ግን ሳትዋሽ ንገረኝ እሺ? ይዝ ነው ባለፈው ምን ብለህ ነበረ? ገርፍሬንድ ነበረኝ እና ከአንቺ ጋር ስታይኝ ተጣላችኝ ስትይ ነበረ። አንቺም ከአንተ ጋር ሲያይን ተጣላኝ አልሽኝ አንቺ። እኔ አላልኩም። አሁን ደግሞ ቦይፍሬንድ አለሽ ወይ ብለህ ትጠይቃለህ ወይ? ምን ጉድ ነህ ግን ብለሽኛል። ኤኒዌይ እኔ ላስታርቃችሁ እችላለሁ ከፍቅረኛ ጋር ከእሷ ጋር። አይ እሷ ያለ እኔ በህይወቷ ደስተኛ ነች። ተገላገልኳለች። ቅርብ ቦታ ነበረች ማለት ነው። ምክንያት እየፈለገች ነበረ። ተገላገልኳለች። እሺ እንደዛ ከሆነ ትችላለህ። እሺ ለማንኛውም እንቁላል እየበላህ ነው? እንደዛ እያልኩ ነው። አዎ እንቁላል በላለሁ። ምነው ሌሊት እኮ ነው። አይከብድም? እኔ አይከብደኝም። መክሲ አንቺ ይከብድሻል ሌሊት ላይ እንቁላል? ናቤድ አንተ የት ብላለህ? ወይ ጉድ! እኔ የምልሽ መክሲም፣ አንተ ግን ምንድነው አሁን የገባኝ ነገር ቢኖር ዝም ብለህ ምግብ እምቢ ብሎህ ነበራ። አሁን እኔም እያየክ ስለሚበላልክ ነው የመጣኸው መሰለኝ። ባይዜ እኔ ነገርሽ እዚህ ኢትዮጵያ ውስጥ በደንብ ስሚ። ሰዎች በአንዳንድ ህመም ወይ የጭንቀት ህመም ወይ የዲፕሬሽን፣ ድብርት፣ የራስ ምታት ምናምን ስሜት ተሰምቷቸው ሐኪም ቤት ሲሄዱ ዶክተሩ ያያቸውና ህመማቸው የራስ ምታት፣ የድብርት፣ የጭንቀት ምናምን በህይወት ደስተኛ ምናምን መሆኑን ሲያውቅ ቲክቶክ ይከፍትና የኔም ፕሮፋይል አውጥቶ ይሄን ልጅ ታውቁት ናችሁ ይላቸዋል። ከዛ አይ አናውቀውም ሲሉ ለዛ ነው በህይወታችሁ እንደዚህ አይነት አስቸጋሪ ሁኔታችሁ ውስጥ የገባችሁት፣ ቲክቶክ አውርዱና ይሄ ልጅ ፎሎ አድርጉት፣ የገጠማችሁ ችግር ሁሉ ይለቃቸዋል ይላቸዋል። እና ብዙ ሰዎች በዛ መንገድ በህይወታቸው ደስተኛ ሆነው ዲፕሬሽን ለቅሷቸው ኑሯቸው መኖር ጀምረዋል። እና አሁንም ሳይሽ ከጌሙ በኋላ አንቺንም ኤፊንም ምናምን ሳያችሁ ትንሽ ዲፕሬሽን፣ ደስተኛ ለመሆን ምናምን አለ። በግልጽ ነው የምንነጋገረው። እንደዚህ አይነት ነገር አይቻልም። አሁን አንቺ ሳይለንት የሚባለው ልጅ ኢድሪስ ሳያችሁ ለዛ አሁን ሐኪም ቤትን ብትሄዱ እኔው ነኝ የምታዘዝላችሁ። ራቼ ነው በቃ ራቼ ነው መድኃኒቱ። ምንድን ነው የሚያስተጋባው? ያንተ ነው። ከአጠገብሽ ሌላ ሰው ቁጭ ብሎ እያየ ነው። ወይኔ ጉዴ! ኧረ ቆይ ሀሳቤ ሳይጠፋብኝ ላውራበታ። ጨረስክ? አልጨረስኩም። ቆይተህ ነው እንደ ምንድን ነው? በጣም ነው የምትቆየው። ቶሎ ጨርስ እንጂ ምንድን ነው? ቶሎ አልጨርስም።
የሆነ እሺ ቀጥል እና እኔ ነኝ የምታዘዝልሽ ለአንቺ በተለይ የሚሉሽ ይመስለኛል። ለአንቺ በተለይ ኦቨርዶዝ እስኪሆን ድረስ ራችን ምናምን ተጠቀሚ ይልሻል። ኦኬ ላውራ አሁን ግን አንዳንዴ ባይዜ እውቀት ካለው ሰው ጋር ስትሆኝ ብትሰሚ ይመረጣል ከምታወሪ። በጣም አንድ ሰው በጣም ካወራ እንደውም እውቀት የለውም የሚሰማው በጣም ማለት ነው ብለሽ ታስቢ። አሁን ይህ ሁሉ ያወራው ኤንዌይ ገብቶኛል። ምክንያቱም ስለተነቃብህ ነው። ምግብ እየበላ ነበረ። የተከበራችሁ የኔ ኦዲየንሶች ማታውቁ ማለት ነው ሚስጥሩ ምግብ ሊበላ እንደዚህ አዘጋጅተው ምግብ እምቢ አለው። ከዛ እኔ ጋር መጣ። እኔን እያየ እየበላ ነው ያያችሁ ነው እንጂ ከሰው ጋር እያወራ እኮ ይበላል። እና ችግር የለውም እንደዚህ እምቢ ሲልክ ምናምን ላክልኝ። ሞተር ኩራት እንጂ እያለክ ነው። ፎር ኢንፎርሜሽን ምግብ አጥቼ እንጂ ምግብ እምቢ ብሎኝ አያውቅም። እምቢ ብሎክ ነበረ። እሱ ሲነቃብህ ምናልክ ዶክተር ላይ ከሄዳችሁ ካመማችሁ እኔ ነው የምታዝዝ ፎቶዬ ምናምን። የእውነቴን ነው። አሁን ካለሽበት እንትን እኔ አወጣሻለሁ። ከምን ነው? አሁን ካለሽበት ስሜት ካለሁበት ቤት ማለት ነው። አይ ስሜት ምን አይነት ስሜት ውስጥ ነኝ ነግረኝ እንችላለን? አሁን ራይት ነው። አሁን በዚህ ደቂቃ ያለሽበትን ስሜት አልነግርሽም። እኔ ከመምጣቴ በፊት የነበርሽበት ስሜት ግን ዲፕሬሽን ዘይማኔም አንዚ ፈንቆ ምን ነበረ ከመምጣት በፊት? እኮ ልጁ እንትን እያለ ነው ይሆናል አይደል? እኔን ካየሽ በኋላ ተቀይሯል። ጥሩ እንትን ውስጥ አይደለም ተረዱትና፣ እኔ አሁን ትንሽ ትምህርትም ስላለኝ እሱ ላይ ለመረዳት እየሞከርኩ ነው። ዝም ብሎ ነው የሚዘባርቀው። አሁን ምን ሲያወራ ቆየ? ምን እያወራ ነው አሁን? ምራችሁ ግን ተሳዝነኝ። ለምን አሳዘንኩሽ? እኔ እንዲሁ አዛን ለማንም ሰው ነው ማዛን። ብዙ ስለተረዳችሁት ብዙ ሀዘኔታ ከፍቅር በስተጀርባ ያለ መሸንጊያ ነው ይላል ሳይንሱ። አዎ ገብቶናል ጋይስ። አንዴ ይበላል፣ አንዴ ተነስቶ ይሄዳል። የሚያደርገው እኮ ነው። ትንሽ ቆይቶ ቤት ማጽዳት ይጀምራል። ትንሽ ቆይቶ ደግሞ ዌልካም ባክ ልብስ ቀይሮ መጣ። ዛሬ አውርቼ ሳልጨርስ ልብስ ቀይሮ መጣ። ወይኔ ቃል በተግባር ሲባል መክሲ ብዬ በቃ አልቦህ ነበር ልብስ ቀየርክ ብዬ ነው። አይ መክሲ ብዬ የሆነች ልጅ እየጠበቀች ነው። እሷ ጋር ልሄድ ስለሆነ የቀየርኩት። ወይ ታዲያ ከዚህ ስትወጣ እኮ መቀየር ችል ነበር። አይ ቀጥታ እሷ ጋር ልገባ ስለምችል ለዛ ብዬ ነው የቀየርኩት። አንቺ ለአንቺ የቀየርኩ ኖ ለምን ሲሆን በጣም አንዴ ስትበላ አንዴ ስትነሳ ምናምን የሆነ ተጨናንቀህ ነበረና አልቦሃል በጣም። እንዲህ በወሬ ስታወራ ከኔ ጋር እንዲህ ያላብህ እኔ እኮ ሌላ ነገር ውስጥ ምንድን ነው የምትሆነው? እኔ እንጃ አላውቅም። አይ ሌላ ነገር ውስጥ በረዶ ነው ነው። እውነቴን እኮ ነው። ግን እንዲህ አትሆንሽ። እሺ መክሲ ብዬ አንዳንድ ነገሮችን በቃ አንቺ ትመክረኛለሽ። ችግር የለውም። እሺ ቻው። እሺ መክሲ ብዬ
ኤኒዌይ ቀለል አድርገው ብዙ እንትን አትበል። እንደውም አሁን ወጥተህ እረፍት ብታደርግበት አሪፍ ነው ለጤና። አይ ስለ ጌሙ ከሆነ ገና 1 ዓመት ነው የምናወራው። ደህና ደሪ